የሙአመር ጋዳፊ ልጅ የሆኑ ሰይፍ አልኢስላም ጋዳፊ ተገደሉ። ሰላም ጤና ይስጥልኝ ክቡራትና ክቡራን ቻናል ተከታታዮች ቻናሉን ሰብስክራይብ እና ላይክ ማድረጋችሁ እንዳትዘነጉ። ታሪክ ራሱን ይደግማል ይባላል። በሊቢያ የተከሰተውም ይሄው ነው። ለዓመታት የአባታቸውን የኮሎኔል ሙአመር ጋዳፊ ዙፋን ለመረከብ ሲዘጋጁ የነበሩት በኋላም በሊቢያ ፖለቲካ ውስጥ ትልቅ ተጽዕኖ ፈጣሪውን የቀጠሉ ሰይፍ አልኢስላም ጋዳፊ በጥይት ተመተው መገደላቸው ተሰማ። የ53 ዓመት ሰይፍ ማክሰኞ ዕለት በደረሰባቸው ጥቃት ሕይወታቸው ማለፉ የፖለቲካ ፓርቲዎችና የሊቢያ ዜና ወኪልም አረጋግጧል። ነገር ግን የግድያ ሁኔታ ቦታና ግራ የሚያጋቡ መረጃዎች እየወጡበትም ይገኛሉ። ዛሬ በዚህ ቪዲዮ የግድያውን ዝርዝር ሁኔታና የቤተሰቦችን የተፋለሰ መግለጫና የሊቢያ ቀጣይ ዕጣ ፈንታን እንመለከታለን። ግድያው የተፈጸመ የሚሉት ጥያቄ እስካሁን አነጋጋሪ ሆኖ ቀጥሏል። የሰይፍ አልኢስላም ጠበቃ ለኤኤፍፒ ዜና ወኪል እንደገለጹት ከሆነ ግድያው የተፈጸመው ሰይፍ ለዓመታት በተጠለየበትና በቆዩበት የዜንት ከተማ ውስጥ በሚገኘው መኖሪያ ቤታቸው ነው ብለዋል። ጠበቃው እንደሚሉት 4 አባላት ያሉት ኮማንዶ ቡድን በድንገት በቤታቸው ላይ ጥቃት በመሰንዘር ሰይፍን ገድለዋቸዋልም ብለዋል። በአንጻሩ ግን የሰይፍ የሰጡት መግለጫ ሌላ ጭብጥም ይዟል። እርሳቸው በሊቢያ ቴሌቪዥን እንደተናገሩት ከሆነ ወንድማቸው የተገደሉት ሊቢያ ከአልጄሪያ ጋር በምትዋሰንበት የድንበር አካባቢ ነው። ይህ መረጃ መፋለስ ግድያው በማን እንደተፈጸመና በምን ምክንያት እንደሆነ ጥያቄዎችንም ያስነሳም ይገኛል። በ1972 የተወለዱት ሰይፍ አልኢስላም ከሙአመር ጋዳፊ በስምንተኛ ልጆች መካከል ሁለተኛውና ለአባታቸው እጅግ የቀረቡ ነበሩ። በምዕራባውያን ሀገራት የተማሩት ሰይፍ ሊቢያ ከዓለም አቀፍ ማህበረሰብ ጋር የነበራትን የሻከረ ግንኙነት ለማለዘዝ ዲፕሎማሲ ድል ለማምጣት ትልቅ ሚናም ተጫውተዋልም ተብሏል። እንደ ኢሮፒያን አቆጣጠር በ2011 የአባታቸውን ከስልጣን ከተወገዱም በኋላ እስከዛውም ድረስ ሰይፍ የሊቢያ ቀጣይ መሪ ተደርገው ይታዩም ነበረ። ከቤቱ በኋላ በታጣቂዎቹ እጅ ወድቀው ለዓመታት በእስር ቢቆዩም በቅርብ ዓመታት ግን የሊቢያ ምርጫ ላይ ለመወዳደርና ስልጣኑን በህዝብ ድምፅ ለመያዝም ጥረትም ሲያደርጉም ነበረም ተብሏል። የሰይፍ መገደል በሊቢያ ምን ትርጉም አለው? ለብዙ የአባቶቻቸው ደጋፊዎች ሰይፍ የሊቢያ ብቸኛ ተስፋም ነበሩ። የግድያ በሊቢያ ሰላም ለማውረድ የሚደረገውን ጥረት ወደ ኋላ ሊጎተውም ይችላል ተብሏል። ጥቃቱ የፈጸመው ቡድን እስካሁን ይፋ ባይታወቅም የድርጊት በሊቢያ ያለው የፖለቲካ ኃይላችን ዳግም ወደ እርስ በርስ ጦርነት የመበቀል እርምጃ ሊከትም ይችላልም የሚል ስጋትም ነግሷል። ከአባታቸው ሞት 15 ዓመታት በኋላ ሰይፍ አልኢስላም በተመሳሳይ ሁኔታ በጥይት ተመትተው ሕይወታቸውም አልፏል። ይህ ክስተት የጋዳፊን ስርወ መንግስት ታሪክ ሊቢያ ምድር ላይ የመጨረሻው ምዕራፍ የሚዘጋም ይመስላል። በሌላ ዜና ታሪካዊ ክስተት ወይስ ሆነ ተብሎ የተደረገ ሴራ? በጋሞ ዞንና በትምህርት ሚኒስቴር መካከል የተፈጠረው ከፍተኛ ውዝግብ። በትምህርት ቤት የሚሰጡ መጽሐፍት የልጆችን አእምሮ የሚቀርጹ እንጂ ግጭትን የሚሰነዝሩ መሆን የለባቸውም ተባለ። ነገር ግን በጋሞ ዞን ትልቁ ውዝግብ ተነስቷል። የጋሞ ዞን ትምህርት መምሪያ 9ኛና 11ኛ ክፍል የታሪክ መጽሐፍት የውሸት ታሪክ ይዘዋል በሚል እንዲታገዱ ማዘዙን ገለጹ። ዶርዜ የጋሞ አካል ነው ወይስ ራሱን የቻለ ብሔር? ወላይታስ በጋሞ ላይ የበላይነት ነበረው? መጽሐፍቱ ለምን አሁን ተቃውሞ ገጠማቸው? እንደሚከተለው እናያለን። የመጽሐፉ ስህተት። መጽሐፉ ዶርዜን እና ጋሞን ለየብቻ እንደሞት ቋንቋ ተናጋሪዎች መጥቀሱ። ዞኑ በበኩሉ የዶርዜ የጋሞ አንዱ ደሬ ወይም ማህበረሰብ እንጂ ሌላ ብሔር አይደለም ማለቱ። በጋሞ ባህል ውስጥ ደሬ የሚለው ጽንሰ ሐሳብ ምን ማለት እንደሆነ አብራሩ። ዶርዜ አንዱ የጋሞ የጎሳ ወይም የአካል ስያሜ መሆኑና ቋንቋውም ጋሞኛ እንደሆነ ግልጽ። ይህንን የመከፋፈል የጋሞን አንድነት መበተን ነው የሚለው ስጋትም አድሮባቸዋል። በሌላ በኩል የወላይታ ማላስሮ መንግስት ታሪክ። የወላይታ ማላስሮ መንግስት በጋሞ ቁጫ፣ ቦሬዳ እና ዳውሮ ላይ ተጽዕኖ የነበረው የሚለው ማርፍተ ነገርም ነው። የጋሞ ዞን ተቃውሞ ወላይታ ጎረቤታችን እንጂ ግዛችን አልነበረም የሚለው ነጥብ። በዚህ ጋር ታሪክ ተመራማሪዎች የሚሉት ለምሳሌ ጋሞ ራሱን የሆነ ጠንካራ ባህል አስተዳደር ከዋ እንደነበረውና መጽሐፉ ለምን ታሪክ ግድፈት እንዳለበትም አብራርተዋል። ቦርዳና ቁጫ የጋሞ አካል ሆነው ሳለ ለብቻ መዘርዝራቸው የመከፋፈል አጀንዳ ተብሎ መጠርጠሩን አጉልቶ ያሳያል ተብሏል። የፖለቲካና የሕግ አድምተው ዶክተር አዲስ አዳውን በመግለጫቸው ለቢቢሲ እንደሰጡት ከሆነ አዘጋጆቹ የግል ፖለቲካ ፍላጎታቸው መጽሐፍ ውስጥ ከተዋልም ብሏል። የዞኑ መምሪያ አዘጋጆችና አርቲዎችን በሕግ ይጠየቁ ማለቱ ያለውን ክብደቱንም ተንትኗል። በትምህርት ሚኒስቴር ላይ የቀረበው ወቀሳ አንዱ ይህ አካል ነው። መምሪያው ያስተላለፈው ትዕዛዝም በ14 ወረዳዎችና በ7 ከተሞች መጽሐፉ ተስተካክሎ ወይም ስማቸው ተሰርዞ እንዲማሩ የተሰጠውን ትዕዛዝም ተመላክቷል።